በኤርትራና ኢትዮጵያ ድንበር ላይ ውጥረት እየተፈጠረ መሆኑ ተሰማ። 400 ኢትዮጵያውያኖች ከአሜሪካ በቅርቡ እንደሚባረሩ ተገለጸ። በዴንማርክ የሚገኝ የወንደዘር ፍሬ ባንክ በለጋሾች ላይ የአይኪው ምርመራ እንደሚያደርግ መመሪያ ወጣ። እንደ ሰው ቆመናል እንጂ መኖር አይደለም የምንኖረው ሲሉ አርሶ አደሮች በምሬት ብሶት አሰሙ። ውድ የአልቦ ዜና ቤተሰቦች የዕለቱ አርዕስተ ዜናዎች ናቸው። ቀጥለን በዝርዝር እናሰማችኋለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድትከታተሉን በአክብሮት እንጋብዛለን። በኤርትራና በኢትዮጵያ ድንበር ላይ ውጥረት እየተፈጠረ መሆኑ ተሰማ። በኢትዮጵያ በተጨናነቀው የትግራይ ክልል ውስጥ ያሉ ነዋሪዎች የኤርትራ ወታደሮች ወደ ድንበር አካባቢዎች ገብተዋል ተብሏል። ይህ ወደ ጦርነት የመመለስ ስጋትንም አስነስቷል። ሰርጎ ገብነቱ የተከሰተው በቀይ ባህር መግቢያና አስመራ የክልሉን ገዢ ፓርቲ የሆነውን የትግራይ ሕዝብ ነጻነት ግንባር ህወሓትን በመደገፍ በተፈጠሩ አለመግባባቶች ነው ተብሏል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በ2022 በተጠናቀቀው ጦርነት ከኢትዮጵያ ወታደሮች ጋር ሲዋጉ የኤርትራ ወታደሮችን የጅምላ ግድያ ፈጽመዋል ሲሉም ከሰዋል። አንድ ስማቸው እንዳይገለጽ የጠየቁ ወታደር ለዛ አፍሪካ ሪፖርት መጽሔት እንደተናገሩት የኤርትራ ኃይሎች በዋሻው የድንበር አካባቢዎች ምስጢራዊ በሆኑ መንገዶች ላይ ታይተዋል ብለዋል። አሁን በትግራይ በኩልም ገብተዋል ሲል ምንጩ ተናግሯል። በትግራይ እስከ መቀሌ፣ አዲግራትና ዛላምበሳ ድረስ መጥተዋል። በሁመራ በኩል በተለይ በሁመራ አቅራቢያ በምትገኘው ሐምዳየት በሱዳን ከተማ በኩል እንደ ነዋሪ በመምሰል ሰርገው ገብተዋል ሲሉ አክለው ገልጸዋል። ሐምዳየት ለወታደራዊ እንቅስቃሴና ለሎጂስቲክ የመጓጓዣ ቦታም ሆናለች። ነዋሪዎች ወታደራዊ ተሽከርካሪዎች የኤርትራን ቦታዎች ከትግራይ ውስጥ ካሉ ህወሓት ከሚቆጣጠራቸው አካባቢዎች ጋር በሚያገናኙ መንገዶች ላይ ወደ ኋላና ወደፊት ይንቀሳቀሳሉም ተብሏል። እንዲሁም የኤርትራ ወታደሮች የኢትዮጵያን ወታደሮች በመምሰል በተደጋጋሚ እንይዛቸዋለን ሲሉ የወታደራዊ ምንጭ ለዛ አፍሪካ ሪፖርት ተናግረዋል። ነገር ግን የራሳቸውን ዩኒፎርም የለበሱ የኤርትራ ወታደሮችም ከመቀሌ ወደ አዲግራት እንዲሁም ዛላምበሳ ገብተዋል ብለዋል። የወታደራዊ ምንጭ እንደገለጸው በትግራይ የሚገኙ ኤርትራውያንና የህወሓት ተባባሪዎች እርስ በርሳቸው እየተባበሩ መሆናቸውንም ተናግረዋል። የጋራ ግባቸው አገሪቱን ማፍረስ ነው ሲል ምንጩ ተናግሯል። አሁን ውስጣዊ ትርምስን እየተጠቀሙ ነው። ዋናው ተልዕኳቸው መንግስት ትኩረቱን እንዲከፋፍልና በልማት ወይም በዜጎች ማደራጀት ላይ እንዳያተኩር እንቅፋቶችን መፍጠር ነው። እኛን ለማተራመስም አያመነቱም ሲሉ ጨምረው ገልጿል። ኢትዮጵያ ኤርትራን ከሳለች። ኤርትራ ግን ክሱን ውድቅ አድርገዋለች። የካቲት 7 ለኤርትራቸው በጻፈው ደብዳቤ የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ አስመራን በኢትዮጵያ ውስጥ የሚንቀሳቀሱ ታጣቂ ቡድኖችን እንደምትደግፍ ከሰው ነበር። ጌዲዮን ኤርትራን ወታደሮቿን ከኢትዮጵያ ግዛት እንድታስወጣና ከአማጺ ቡድኖች ጋር የሚያደርጉትን ትብብር ሁሉ እንድታቆም ጠይቀዋል። የተጠረጠሩትን ድርጊቶች ማነሳሳት ብቻ ሳይሆን ግልጽ የሆነ የጥቃት ድርጊት ሲሉም ጠርተውታል። ከሁለት ቀናት በኋላ የኤርትራ የመረጃ ሚኒስተር ክሶቹ በግልጽ የተሳሳቱና የተፈጠሩ እንደሆኑም ተናግረው ነበር። ከ2 ዓመታት በላይ በኤርትራ ላይ የተፈጸመው የጠላት ዘመቻ አካል ሲሉም ገልጸውታል። የኤርትራ መንግስት ነዳጅ ለመጨመርና ሁኔታውን ለማባባስ ትርጉም በሌለው ጥላቻ ውስጥ ለመሳተፍ ምንም ፍላጎት የለውም ሲል መግለጫው ተናግሯል። የኤርትራ መካድ ቢኖርም የኢትዮጵያ ጦር ከፍተኛ መጠን ያለው ወታደሮችንና የጦር መሳሪያዎችን ወደ ትግራይ ድንበር አዘዋውሯል ተብሏል። የአካባቢው ነዋሪዎች ለኤጀንሲ ፍራንስ ፕሬስ እንደተናገሩት ወደ እርስ በርስ ጦርነት መመለስ እንደሚያሰጉም ተናግረዋል። ቀደም ሲል በነበረው የትግራይ ግጭትም ከ2020 እስከ 2022 ባለው ጊዜ ውስጥ ቢያንስ 600 ሰዎች እንደተገደሉም መረጃው ያመለክታል። በዶክተር አብይና በህወሓት መካከል ያለው ውጥረት ከፍተኛ እየሆነ መጥቷል። ህወሓት በ2023 ዓ.ም በዶክተር አብይ የተሾመውን የትግራይ ጊዜያዊ አስተዳደር በስልጣን ሽኩቻ ውድቅ አድርገውታል። የትግራይ መከላከያ ሰራዊት TDF ጥር 26 ዓ.ም በተቃውሞ ሰሜናዊ ምዕራብ የትግራይ ግዛት ጸለምት ውስጥ በመግባት ከአጎራባች አማራ ክልል ከፌዴራል ወታደሮችና ሚሊሻዎች ጋር ተጋጭተዋል። ከ3 ቀናት በኋላ የህወሓት መንግስት ያለምንም የፌዴራል ተቃውሞ በደቡብ ትግራይ በተከራከረው የራያ አውራጃ ውስጥ ወደ ኮረምና አላማጣ ተዛውረዋል ሲል ዓለም አቀፍ የክራይሲስ ቡድን ዘግቧል። ከዚህ በመቀጠልም የፌዴራል መንግስት ወደ ክልሉ የሚደረጉ በረራዎችን በሙሉ ሰርዞ በጥር 31 በማዕከላዊ ትግራይ 2 የድሮን ጥቃቶችን አካሂዶ ነበር። ከእርስ በርስ ጦርነቱ የተረፈው ጥላቻ ይህንን ቀውስ አስከትሏል። ጦርነቱ በ2020 ሲፈነዳ የአማራ ሚሊሻዎች ምዕራባዊ ትግራይን ተቆጣጠሩ። በመቶ ሺዎች የሚቆጠሩ ሰዎች ለመሸሽም ተገደዋል።
የኢትዮጵያ አለመረጋጋት በሶማሊያ፣ በደቡብ ሱዳንና በሱዳን የጦር ግጭት እያጋጠመው ላለው የአፍሪካ ቀንድ ከፍተኛ የደህንነት ስጋት አለው። ግብጽ፣ ኢትዮጵያና ሱዳን ከ2011 ጀምሮ በአዲስ አበባ በሚገኘው ታላቁ የኢትዮጵያ ህዳሴ ግድብ በናይል ወንዝ ላይ በሚገነባው የሃይድሮ ኤሌክትሪክ ግድብ ላይ ክርክር አድርገዋል። ከዚህ በመነሳትም ቀጣይነት ያለው አለመግባባት ሱዳን ለወያኔ ባላት ድጋፍ ተባብሷል ሲል ግሎባል ኮንፍሊክሽን ትራክተር ዘግቧል። ከኔ ውጪ በቅርቡ 400 ኢትዮጵያውያኖች ከአሜሪካ ይባረራሉ ሲል ሶሎሞን ቦጋለ የተባለው ግለሰብ ገለጸ። አሜሪካ የሰብአዊ መብት ጥሰት ፈጽሟል ያለችውን ግለሰብ ወደ ኢትዮጵያ አባረረች። የአሜሪካ ኢሚግሬሽን አይሲኢ ሶሎሞን ቦጋለ የተባለውን ኢትዮጵያዊ የሰብአዊ መብት ጥሰት ፈጽሟል፣ በከባድ ወንጀል ይጠረጠራል በሚል በፈረንጆቹ መጋቢት 5 ጀምሮ ወደ ኢትዮጵያ ማባረሩን አስታውቋል። ግለሰቡ በትግራይ ተወላጆች ላይ የዘር ማጥፋትና የማጽዳት እርምጃ እንዲወሰድ በማህበራዊ ሚዲያ ሲቀሰቅስ ነበርም ተብሏል። አክቲቪስቱ ሶሎሞን ቦጋለ ከዘሀበሻ ጋር ባደረገው ቃለ ምልልስ ከአሜሪካ የተባረርኩት በሐሰት ዘመቻ ነው፣ በነበረው ጦርነት የኔ ጸብ ከህወሓት ጋር እንጂ ከትግራይ ህዝብ ጋር አይደለም፣ ጁንታ ይደምሰስ ብለሃል፣ ፋኖ ነኝ ብለሃል ብለው ጥገኝነት ለመጠየቅ ፍርድ ቤት ቀጠሮ ነበረኝ፣ እሱን ጨርሼ ስወጣ ነው ይዘው 2 ወር ያሰሩኝ ብሏል። 2 ዓመት አሜሪካ የቆየው ሶሎሞን የራሱን ትራክ ገዝቶ እየሰራ የነበረ ሲሆን በአሁኑ ወቅት የራሱን ድርጅት ከፍቶ እየሰራ እንደሆነም ታውቋል። ሶሎሞን ብዙ ጥገኝነት እየጠየቁ ያሉ ኢትዮጵያውያኖች እየተባረሩ ነው፣ በቅርቡ ወደ 400 ሰው ወደ ኢትዮጵያ ይባረራልም ሲል አክሎ ገልጿል። በዴንማርክ የሚገኝ የወንድ የዘር ፍሬ ባንክ በለጋሾች ላይ የአይኪው ምርመራ እንዲደረግ መመሪያ ወጣ። በዴንማርክ የሚገኝ አንድ ታዋቂ የወንድ የዘር ፍሬ ባንክ ሊለግሱ የሚመጡ ወንዶች የላቀ የማሰብ ችሎታ ወይም አይኪው ምርመራ እንዲያደርጉ የሚያስገድድ አዲስ መመሪያ ማውጣቱን አስታወቀ። በመመሪያው መሰረት በፈተናው ላይ ከ85 ነጥብ በታች የሚያስመዘግቡ አመልካቾች ለጋሽ መሆን አይችሉም ተብሏል። ይህንን ውሳኔ ያስተላለፈው ለተለያዩ የዓለም ክፍሎች የዘር ፍሬ የሚያከፋፍለው ዶነር ኔትወርክ የተባለ ድርጅት ነው። ዴንማርክ በአሁኑ ወቅት በዓለም አቀፍ ደረጃ ከፍተኛ መጠን ያለው የወንድ የዘር ፍሬ ለተለያዩ ሀገራት የጽንስ ሕክምና ክሊኒኮች በመላክ ቀዳሚዋ ሀገር መሆኗም ይታወቃል። የኩባንያው ተወካዮች እንደሚሉት ከሆነ ይህ የምርመራ ሂደት ደንበኞቻቸው የሚጠብቁትን የጥራት ደረጃ ለማሟላት ታስበው የተዘጋጀ ነው ብለዋል። አብዛኛውን ጊዜ ለጋሾች የህክምና ታሪካቸው፣ የስነ ልቦና ግምገማቸውና የግል ስብዕናቸው በዝርዝር ተጠንቶ ለተረከቢዎች የሚቀርብ ቢሆንም አሁን የአይኪው ምርመራ መታከሉ ሂደቱን ይበልጥ የተሟላ ያደርገዋል ሲሉም አክለው ገልጸዋል። ይሁን እንጂ ይህ አዲስ አሰራር በስነ ምግባርና በህክምና ባለሙያዎች ዘንድ ከፍተኛ ክርክርን አስነስቷል። ተቺዎች እንደሚሉት ከሆነ አንድ ሰው በፈተና የሚያመጣው ውጤት ለወደፊት ልጅ ጥሩ ወላጅ የመሆን ብቃቱን ወይም የልጁን የተፈጥሮ ተጽዕኖ በትክክል ሊያሳይ አይችልም ሲሉም ተከራክረዋል። ይህ ጉዳይ በዘር ምርጫና በመራቢያ ቴክኖሎጂ ዙሪያ ያሉ ሰፋ ያሉ የሞራልና የሳይንስ ጥያቄዎችን ዳግም የቀሰቀሰ ሲሆን በዘርፉ ያሉ ፖሊሲዎች ወደፊትም አከራካሪነታቸው እንደሚቀጥልም ተመላክተዋል። እንደ ሰው ቆመናል እንጂ መኖር አይደለም የምንኖረው ሲሉ አርሶ አደሮች የሐዘን መልእክት አስተላለፉ። የነዳጅ ዋጋ መናር በገጠር ወፍጮ ላይ በአማራ ክልል ደቡብ ወሎ ዞን እንዲሁም በምስራቅ ጎጃም መርጦ ለማርያም ሞጣ የሚገኙ የማህበረሰብ ክፍሎችን ችግር ውስጥ እንደከተታቸው ተነገረ። ለቲክቫህ ኢትዮጵያ ቃላቸውን የሰጡ ስማቸው እንዲጠቀስ ያልፈለጉ አንድ የመሃል ሳይንት ወረዳ ነዋሪ እና የወፍጮ ቤት ባለቤት በአንድ ወር ውስጥ ቢያንስ ከ22 እስከ 24 ጄሪካን ወይም 700 ሊትር ናፍጣ እንደሚጠቀሙ ገልጸው አሁን ግን ችግር ውስጥ እንደሆኑ ገልጸዋል። በዘንድሮ ዓመት ግን ከ3 ጊዜ በላይ በናፍጣ ላይ የዋጋ ጭማሪ ተደርጎብናል። የአንድ ጄሪካን ናፍጣ ዋጋ ከ4500 ወደ 5300 ብር በአንዴ ጭማሪ ተደረገ። ከዛም በኋላ 7000 ብር አደረጉት። ባለፈው ቅዳሜ ዕለት 8000 ብር ሆኖ ነበር። አሁን ደግሞ ከ10000 ብር በላይ ሆኗል ሲሉም ምሬታቸውን ተናግረዋል። አቶ ሀብታሙ የተባሉ አርሶ አደር በሰጡት ቃል በስፋት የምናመርተው ቦሎቅ የሚባለው ምርት ነው፣ ግን ለእንጀራ ስለማይሆን ምርቱን ሸጠን ጤፍ እንገዛ ነበር። አሁን ግን መንገድ ተዘግቷል ተብሎ ቦሎቅ የመሸጥ ባለመቻላችን መግዛት አልቻልንም። አማራጫችን ዝም ብለን መራም ነው ሲሉ በምሬት ተናግረዋል።
ሌሎች ለቲክቫህ ኢትዮጵያ ቃላቸውን የሰጡ የማህበረሰብ ክፍሎች በዚህ ሰዓት ሁሉም ማህበረሰብ ችግር ውስጥ መሆኑን ገልጸው መጸለይ እንጂ ሌላ ይህን ሰርቼ በዚህ ኑሮ ገፋዋለሁ የሚል ነገር እንደሌለ፣ ዝም ብሎ ተስፋ የሌለው ህይወት ነው የምንኖረው፣ ህዝቡ መፍትሄ ስለሌለው ዝም ብሎ ተያይዞ መላቀስ ሆኗል ሲሉ በምሬት አስረድተዋል። በዚህ ጉዳይም ማህበረሰቡ ሰብሰብ ብሎ የሚመለከተውን አካል ቢጠይቅም ችግራቸው እንዳልተፈታ ተናግረዋል። በጉዳዩ በተመለከተም ምላሽ እንዲሰጡ የተጠየቁት የአማራ ክልል የንግድና ገበያ ልማት ቢሮ የህዝብ ግንኙነት ኃላፊ አቶ አቢታ ገበያው በቀጥታ ለጉዳዩ ምላሽ ከመስጠት መቆጠባቸውንም ተናግረዋል። ውድ የአልቦ ዜና ተከታታዮች የሰዓቱ ዜናዎች እነዚህ ነበሩ። በሌላ መረጃ እስክንገናኝ ድረስ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቻናላችንን እንድትቀላቀሉ በአክብሮት እንጠይቃለን። መልካም ቀን።